ዛሬ ልስቅ ልጫወት አይደለም የመጣሁት። በጣም የሚያስፈራ ነገር እየተፈጠረ ነው በወሎ ላይ። እንግዲህ በሁሉም ቦታ ማለት ይቻላል ክረምት አልጣለም። ዛሬ ክረምት ስንት ቀን ነው ታውቃላችሁ? ግን ሰው ተጨንቆ በቃ እር እየተባለ ነው ያለው። በየሀገሩ ዱዓ እየተደረገ ነው ያለው። የተጣላችሁትም የተቆረፋችሁም ለአላህ ባችሁ አውፍ ተባባሉ። ወደ አማዶች አገሰቀንደች አዳምጡን። አውፍ ተባባላችሁ ወደ ዱዓው እንሄዳለን። ግን አውፍ ተባባላችሁ የተቆረፈ ሰው ጉድ ያለ ኋላ እንዳታዝኑ። አው በዝህም በወረኔ የተቆረፋችሁም ታለ አውፍ ተባባሉ ለአላህ ብላችሁ ዝናቡን እንዲጥልልን እንዲወርድልን። እህል ደረቀ እኛም ልንደርቅ ነው እና ረሂም ይውደቅ በዝህ ላይ ማለት ነው። ረህመቱን አላህ ሊያመጣልን ተደማምጣችሁ ወደ ግርንጭ እንሂድ ወደ ዱዓው። ይሰማል? አሁን እና እንደዛ ነው። የሰማ ሰው ይሰማል፣ አልሰማ ሰው ደግሞ ችግር የለውም። አሁን ወደ መስጊድ ወጣ በሉ፣ ወደ ግርንጭ መስጊድ። ከብቶቹ የሚበሉት አጥተው አረንቁልቋል ነው የሚበሉት። ወደ ማሳም ብትዳፉ ምንም ነገር የሚነሳ የለም። አያሳዝኗችሁም? እኛ ግን ወዲያችን እየሞላ ነው፣ ጫትም እየቃምን ነው፣ 600 ብር እያወጣን ግን ለዝናቡ ጊዜ ግን ወገባችን ይያዘን። ኧረ ታዳምጡት አሁን እና አሁን ወደ አላህ ዞረን ወደ መስጊድ ግርንጭ መስጊድ እንዱዓ እናርግ። አልሰማ ሰው ደግሞ ችግር አለ ብያችኋለሁ። ጥቁሯን ፊት ለፊት አድርጋት ወዲያ። አዎ እየሰሙ ነው። አሁን ይሰማል። በቃ አሁን እንደዛ ነው። ረህመቱን አላህ እንዲያመጣልን እሱ ይዘንልን ማለት ነው። በዛ ላይ ደግሞ እኛም ሆዳችን ይራራ። ያ ረብ ወሎ ዝናብ አልዘነበም አሉ። ባለፈው እኮ እስቲስቃ ይሰገድ ብለን እየዘነበ ነው በየአካባቢው ተብሎ ነው የቀረው። ያ ረቢ አላህ እስካሁን ዝናብ አልዘነበም ማለት ሐምሌ 7 ሐምሌ 8 ያ አላህ ያ ረብ። ለማንኛውም መወያየት የመፍትሄዎቹ የመጀመሪያ ቁልፍ ከፋች ነው። በመነጋገር 3 መሰረታዊ ጉዳዮች ይፈታሉ። አንደኛው የማይተዋወቁ ሰዎች ይተዋወቃሉ። ጠላት መስሎት ለሱ ጉዳት ብቻ የሚያስብ መስሎት የሚያስበውን ሰው በፍጹም ወዳጁ ለጉዳት የማይሰጠው ለክፉ የማያስብበት መሆኑን ሊረዳ ይችላል። ደካማ መስሎት ምን ሊያረገኝ ብሎ የሚያስብ ሰው ካለ አራ ሊጎዳም ይችላል፣ ይሄ ሰውዬ መልስ አጸፋ ሊሰጥም ይችላል ብሎ እንዲረዳ ሁሉ ያደርጋል። ያኮረፈውን ሰው ይፈታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ሁሉንም ነገር እንደሰማችሁት ነው። እኔ ምን እንደምላችሁ አላውቅም። በጣም ነው የሚያሳዝነው። እንደዚህ እየተወራ ነው ማለት ነው። ይመጣል ያርከፈክፋል፣ ይሄዳል፣ ይመጣል ያርከፈክፋል፣ ንፋስ ይነፍሳል። ዛሬ ክረምት እንግዲህ ስንት እንደሆነ ሁላችሁም ታውቃላችሁ። ሐምሌ በጣም ከባድ ነው። በቃ ቡቃያ የዘሩት ከዚህ በፊት ዘርተው የበቀለላቸው እንዳለ ደረቀባቸው። አሁንም ደግሞ ለክረምት ለመዝራት ጊዜው በጣም አለፈ። ታውቃላችሁ አሁን ክረምት እኮ ልክ እንደጣለ ነበር የሚዘራው ብዙ አይነት ዘሮች ማለት ነውና አሁን ያ ጊዜ አለፈ። ለመቼ ተዘርቶ ለመቼ ሊደርስ ይችላል? እና በጣም
ያሳዝናል። እባካችሁ ዱዓ አድርጉ። እንደሰማችሁት ነው። የሰው ልጅ ያኮረፈም ካለ የተጣላም ካለ አፉ ተደራረጉ፣ ወደ መስጊድ ውጡ፣ ዱዓ አድርጉ እየተባለ በጣም ብዙ ሰው ወደ መስጊድ እየወጣ ዱዓ እያደረገ ነው። ግን ሌላው ዝም ብሎ ይሮጣል። ይሄ ዝናብ በሀገራችን ላይ አስፈላጊ ነው። አሁን ወደ ሳውዲ አረቢያ፣ ዱባይ ዝናብ ዘነበ አልዘነበ እነሱ የሚተዳደሩት በሌላ ነገር ነው። እኛ ጋር ግን በጣም ዋጋ ያስከፍላል ዝናብ። ወደ በረሃነት ተቀየረ ማለት ወይ ደግሞ አንድ አመት የክረምት ጊዜ ተሳሳተ ማለት በጣም ማንወጣ ችግር ነው የሚመጣብን ታውቃላችሁ። ምክንያቱም ከብቶች የሚያደልቡ አሉ። ከብቶች አሁን በጣም ተርበዋል፣ በጣም ተጎድተዋል ማለት ነው። ድርቅ ነው ያለው። በድርቅ ሰዓት ከብቶች ምን ያህል እንደሚጎዱ ታውቃላችሁ። ኧረ አይቻልም። ከገጠር ሲዘራ ከገጠር ብዙ ነገር ሲሆን ነው ከተማ ውስጥ ሰው ጠግቦ ማደር የሚችለው ብዙ ነገር የሚሸጠው። አሁን ግን ይሄ ነገር ተፈጠረ ማለት ገበያ ላይ የሚቀርብላችሁ ነገር ላይኖር ይችላል። ምክንያቱም በብር መግዛት ይችላል ብር ያለው፣ ግን ገበያ ላይ የሚቀርበው ገበሬ ሲያመርተው ነው አይደል? እና ብቻ ያንንም ይሄንንም ማውራት አልችልም። አላህ ይድረስልን፣ በእዝነቱ አላህ ይድረስልን። በቃ ሌላ ምን እላለሁ? ዝናብ በጣም አስፈላጊ ነው፣ ግድ ነው። አላህ ይድረስልን። ምን እንደምላላቅም ብቻ ያሳዝናል ወላሂ። አሁን ቤተሰቦች ገጠር ላይ እንቅልፍ አይተኙም። በቃ ስደውላቸው ስለ ዝናብ ነው የሚያወሩት። አባቴ ትናንትና መጥቶ ማንጎ ዞልን መጥቶ ነበርና ከዛ በኋላ አድሮ ጠዋት የለም እኔ ተኝቼ ነበር ሂዷል አለችኝ። ለምን ሳያወራይ ሳይጫወት አሬ ሂዷል ደውለታለሁ። በቃ በጣም እንደተጨነቀና ለዝናብ ዱዓ ማድረግ እንዳለበት እዛው ሆኖ በቃ ለዝናብ እንዴት ዱዓን ማድረግ እንዳለበት ነገረኝና በጣም አሳዘነኝ። እስከዛሬ መጥቶ ሳምንት 3 ቀን 4 ቀን ካልተቀመጠ አይሄድም ነበር ልጆቹ ጋር ተጫውቶ ምናምን። አሁን ቀልቡ አላረፈም ታውቃላችሁ። እና በጣም እኔም በቃ በጣም አሳዘበኝ። ከድርሳ ወደዚህ በጣም ነው ያሰብኩት፣ በጣም ነው የተጨነቅኩት። እና በተለይ በወሎ ላይ ምንም አይነት ዝናብ ጥሎ አያውቅም። አላህ ይድረስልን። ስለዚህ የምንፈልገው ዝናብ ምንም አይነት አደጋ አይደለም። በቃ ጥሩ ዝናብ ሰው መዝራት እንዲችል። በጣም አሁን ብዙ ሰዎች ተስፋ ቆርጠዋል። ዝም ብሎ በደረቅ አርሰው ውስጥ ዘሩ እየበሰበሰባቸው ነው ታውቃላችሁ። ዝናብ ይዘንባል ብለው ቀድመው ዘርተዋል። አንዳንዱ ደግሞ እየጠበቀ ነው ዝናብ። እነዛ ቀድመውም የዘሩት እንግዲህ ዝናቡ ሲዘንብ እንደገና ብቻ በጣም ከባድ ነው። የገበሬ ህይወት ማለት በጣም ከባድ ነው። አላህ ይድረስልን። ምክንያቱም እርጥብ ነገር የሚገኘው በክረምት ነው። ብዙ ነገሮች የሚገኙት ታውቃላችሁ። ሁላችንም ዱዓ ማድረግ ያለብን እሱ ነው። ምክንያቱም ይሄ ነገር ሆነ ማለት መጋፈጥ የማንችለው ትልቅ እንትን ውስጥ ነው የምንወድቀው። በሌሊት መጣሁባችሁ እኔ ስለጨነቀኝ ነው። እስቲ እናንተንም ትንሽ ላስጨንቃችሁ ብዬ ነው። ነገሩ ያስጨንቃል። አላህ ይድረስልን። ከዛሬ ጀምራችሁ ስትሰግዱ ሁላችሁም ዱዓ አድርጉ። ሲዘንብ ደግሞ ቪዲዮ ምሰራላችሁ ይሆናል በደስታ ወላሂ። በሌሊት ለምን አይሆንም ውጭ ወጥቼ እየቀረስኩኝ አሳያችኋለሁ። አላህ ያንጣው ዛሬ ነገ ሳይል። ምክንያቱም ክረምት ላይ ነን፣ ቀኑ ሂዷል። ዛሬ ነገ የሚያስብል ዝናብ አይደለም። አሁን በቃ ቶሎ ነው የምንፈልገው። ቶሎ ጥሎ ገበሬ መዝራት አለበት እንጂ ወላሂ በጣም ከባድ ነው። ይሄ ሁሉ የሚያደርገው ምን መሰላችሁ? ግን የኛ ጭካኔ እኮ ነው። ሰው መገዳደሉ በቃ አላህን ረስተነዋል። ግን አላህ በትልቁ ነገር እንደዚህ ይፈትነናል። በቃ አያችኋ፣ ሌላ ነገር ማድረግ ስትችሉ ዝናብሳ መስጠት ይቻላል? አይቻልም። አያችኋ፣ ይህ ትልቅ ነገር የእሱ ነኢማ ነውና እሱ ነው እኛንም የፈጠረን፣ እሱ ነው የሚያበላንም የሚያጠጣንም። ይስጠን ዝናባችንን ወላሂ ላዚም። እና እባካችሁ አፉ ተባባሉ፣ ሆዳችሁን ደህና አድርጉ። ይሄን ይመስላል ዛሬ ያመጣሁላችሁ። ይመቻችሁ።